ስኬት የልፋት የጥረት ጉዳይ እንጂ የእድል ጉዳይ አይደለም። ብዙ ሰዎች አንድ ሰው ስኬታማ እንዲሆን እንዲቀየር እድለኛ መሆን አለበት ይላሉ። እኔ ግን በእነሱ ሐሳብ አልስማማም። ለመቀየር ለመለወጥ እድለኛ መሆን አይጠበቅብኝም። በእድል ማመንን ትቼ በልፋት በጥረት በጽናትና በተስፋ ሕይወቴን ለመቀየር ጉዞዬን ጀምሬያለሁ። ስለዚህ እድልን በመጠበቅ ጊዜን አላባክንም። ስኬት የልፋትና የጥረት ጉዳይ እንጂ የእድል ጉዳይ አይደለም።